እርግጠኝነት እነዚህን ሁለት የቴሌግራም ቻናሎች ብዙዎቻችሁ ታውቋቸዋላችሁ። የኢንተርኔት ሰርቨር ፋይል የሚለቁ ቻናሎች ናቸው። እና ብዙ ጊዜ የሚለቁት ፋይል ደግሞ የሶክስ አይፒ ቪፒኤንን ፋይል ነው የሚለቁት። ምክንያቱም ሶክስ አይፒ ከሌሎቹ በተሻለ ፈጣንና ለመጠቀምን በጣም ቀላል ስለሆነ ነው። እነዚህም ፋይሎች አወርዳችሁ ስትጠቀሙ አልሰራም ይላቸዋል። ምክንያቱ ደግሞ እንደምትመለከቱት ቻናላቸው ላይ ከ40 ሺህ እስከ 60 ሺህ ተጠቃሚ አለ። ማለት ደግሞ ፋይላቸው እዛ ላይ የሚለቁት ፋይል በጣም የተጨናነቀ ስለሆነ ነው ማለት ነው። እና ዛሬ ይህንን ፋይል ራሳችን እንዴት መክፈት እንደምንችል ያሳያቸዋል። ሳታሳልፉ ሙሉ ለሙሉ ከተከታተላችሁ እናንተ ጋር መስራት ይጀምራል። ስለዚህ ቪዲዮን ሳታሳልፉ ተከታተሉ። ቀጥታ ወደ አሰራሩ እንለፍ። በመጀመሪያ ወደ ፕሌይ ስቶር ወይም ደግሞ ወደ አፕ ስቶር ትሄዱና ሶክስ አይፒ ቪፒኤን ብላችሁ ትጽፋላችሁ። ልክ እንደዚህ ሶክስ አይፒ ቪፒኤን ብላችሁ ሰርች ስታደርጉ ይህኛው አፕሊኬሽን ይመጣላችኋል። አፕዴት ካላደረጋችሁት አፕዴት አድርጉት። እኔ አፕዴት ስላደረግኩት ቀጥታ ኦፕን ብዬ ከፍተዋለሁ። ከዛ ወደ ውስጥ ከገባችሁ አፑ አንዳንድ ነገር ይነግራችኋል። ዝቅ ዝቅ ታደርጉትና ዝም ብላችሁ ኦኬ በሉት። ከዛም በመቀጠል አለው ፐርሚሽን የምትሉ አንኳት። ከዛ አለው በሉት። ከዛ እንደዚህ ከነካችሁት በኋላ ላይ 3 ነጠብጣቧን ትነኩና ኢምፖርት ኤንድ ኤክስፖርት የምትላለች እሷን ትነኩና ከስር ሪስት ኮንፊግ የሚል አለ። ሪስት ኮንፊግ የምታደርጉት ከዚህ በፊት ያገናኛችሁት ፋይል ካለ እንዲቋረጥላችሁ ነው። አዲስ ያወረዳችሁት ከሆነ ምንም ባትሉትም ችግር የለውም። ግን ሪስት ኮንፊግ ብለን እንጀምር ሁላችንም። ሪስት ኮንፊግ የምትሏን አንድ ጊዜ ትነኳታላችሁ። ከዛም በመቀጠል ከታች የሲቲንግ ምልክት አለች። እሷን ትነኳትና ከላይ የክራውን ምልክት አለ በቀስት ማሳያችሁ ጋር እሱን አንድ ጊዜ ክሊክ ስታደርጉት ትንሽ ይቆይባችሁ ሎድ አድርጎ እስኪጨርስ ድረስ ከአፕሊኬሽኑ እንዳትወጡ። ምክንያቱም ከአፕሊኬሽኑ ከወጣችሁ ይዘጋባቸዋል። ድጋሚ ነው እንደ አዲስ ሎድ የሚያስደርጋችሁ። ስለዚህ ከአፕሊኬሽኑ ሳትወጡ ጠብቁት። ያው እንግዲህ እኔ ጋር መጥቷል። ከዚች ጋር ሎኬሽን ያስመርጣችኋል። እናንተ የተመቻችሁን ሎኬሽን ምረጡ። ዩኤስኤን መርጫለሁ። እዛ ሎኬሽን መርጣችሁ ስትጨርሱ እዚች ጋራ የ1 ደቂቃ ቢበዛ 1 ደቂቃ አድስ ያሳያችኋል። እሱን ያስትሉና ትንሽ ሎድ ያደርግና አድስ ያመጣላችኋል። ቢበዛ 1 ደቂቃ ቢሆን ነው። እሱንም ታገሱት ሳትወጡ ከአፕሊኬሽኑ። ያው እኔ ጋር መጥቶልኛል። የ40 ሰከንድ አድ ነው ያመጣልኝ። እጠብቀዋለሁ። ከአፕሊኬሽኑ እንዳትወጡ። አሁን ከወጣችሁ ድጋሚ ከእንደገና ነው የሚያስጀምራችሁ። ስለዚህ ቁጭ ብላችሁ ጠብቁት። መቀጠልም አዲሱን አይታችሁ ስትጨርሱ ከላይ የኤክስ ምልክት አለች። እሷን አንድ ጊዜ ክሊክ አድርጋችሁ ትወጣላችሁ። ከዛ በመቀጠል እዚህ ጋር በቀስት ማሳያችሁን ሪኩዌስት ተነል የምትሏን ትነኩትና ከታች ዲኤንኤስ ተነል የሚላለ እሱን አንድ ጊዜ ትነኩታላችሁ። በመቀጠል እንደ 5 ሰከንድ ልስጣችሁና ሁላችሁም በቅንነት ሰብስክራይብ አድርጉኝ። ጀማሪ ስለሆንኩኝ ታበረታቱኛላችሁ በዛውም እና ሰብስክራይብ አድርጉኝ። ወደ ቀጣይ ከላይ ከዚች ጋር ፊት ለፊት ኮንፊገር ተነል የሚላለ እሱን አንድ ጊዜ ትነኩታላችሁ። ልክ እሱን ነክታችሁ ስትጨርሱ እንደዚህ አይነት ቁጥር ይመጣላችኋል። ሴቭ በሉት። ከሴቭ ብላችሁ ወደ ኋላ ትመለሳላችሁ። ወደ ኋላ ከተመለሳችሁ በኋላ ስታርት በሉት ይሰራላችኋል ማለት ነው። ከዛም በመቀጠል አንድ የቀረን ነገር አለ። ላይ 3 ነጠብጣቧን አንድ ጊዜ ተነኳትና ኢምፖርት ኤንድ ኤክስፖርት የምትለዋን ትነኩና ኤክስፖርት ትሉታላችሁ። ከዛ የፋይላችሁን ኔም ትጽፋላችሁ። ከዛም በኋላ ከታች ማስተላለፍ የምትፈልጉትን መልእክት ትጽፋላችሁ። እዛች ጋራ እኔ ፍቅር ባዩ ልበለው ስሜ። ከዛ ከታች ማስተላለፍ የምትፈልጉትን መልእክት ታስተላልፋላችሁ። እዚች ጋራ የፈለጋችሁትን ነገር መጻፍ ትችላላችሁ። የተመቻችሁን ነገር ጻፉ። ልክ ጽፋችሁ ስትጨርሱ ከታች ሴቭ የምትላለች እሷን አንድ ጊዜ ስትነኳት ወደ ፋይል ይወስዳችኋል። ፋይል ላይ ገብታችሁ ከታች ይኸው ሴቭ የምትላለች አሁንም ሴቭ በሉ። እዛም ሴቭ አድርጋችሁ ስትጨርሱ ቅድም እንዳሳያችሁ የቴሌግራም ቻናሎች የራሳችሁን ቻናል ፈጥራችሁ ሴቭ ያደረጋችሁትን ፋይል እየለቀቃችሁ የቴሌግራም ሰብስክራይብ ማግኘት ትችላላችሁ ማለት ነው። እና ደግሞ ሰብስክራይብ እና ላይክ በማድረግ አበረታቱኝ። ገና ጀማሪ ስለሆንኩኝ የእናንተ ሰብስክራይብ እና ላይክ ያበረታታኛል። ስለዚህ ሰብስክራይብ እና ላይክ አድርጉኝ። ይመቻችሁ።